سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት? أولاد سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك.
جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ሆንሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء
يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ ምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين
الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي
حيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها
فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምን ማለት ነው? أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن
كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም ማለት أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير.
ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገድለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም አላውቅም። أولاد سوبك. جاء يوم الإثيوبيين اللي هيدفعوا فيها ثمن كبير. ይሄ የምትመለከቱት ሶቤክ ይባላል። እሱ መጥቶ ሲያስረዳን አንቺ እንዴት እርግጠኛ ነሽ? ኢንጂነር ሰመረ ከሰዓታት በፊት በመኖሪያ ቤታቸው ተገድለው ተገኝተዋል። እናንተ የት ሄዳችሁ ነው እሱ የሚገደል? ልጄን ሀገር የሚያውቀው በጀግንነት በእንዳንቺ አይነቱ አፋይ የምትለው ነገር ምንም አላውቅም።